ሰላም እንደምን አላችሁ የቻናላችን ተከታታዮች። በዛሬው ፕሮግራማችን ላይ በብዙዎቻችሁ ጥያቄ መሰረት በሀገራችን ኢትዮጵያ አነስተኛ የጭነት የስራ ተሽከርካሪዎች መካከል አንዷ የሆነችውን የሱዙኪ ሱፐር ኬሪ አሁናዊ ሰኔ 18 2018 ለመሆኑ ምን ያክል እየተሸጠች ነው? በተለይ ይህች ተሽከርካሪ በሁለት አይነት አማራጭ የሞተር አማራጭ ለገበያ የምትቀርብ ሲሆን የትኛው አማራጭን ብንገዛ ተጠቃሚ ይሆናል? እንዲሁም ይህች ተሽከርካሪ አሁን ላይ በባንክ 50% በባንክ ምን ያክል ናት የሚለውን ሙሉ ዝርዝር ነው በዛሬው ፕሮግራም ይዤላችሁ የቀረብኩት። ሁላችሁም ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ዛሬ የዚችን ከ16 ኩንታል በላይ የምትጭነዋን የሱዙኪ ሱፐር ኬሪ አሁናዊ ዋጋዋን እያላችሁ ስትጠይቁኝ ጊዜ ነው ሙሉ የዋጋ ዝርዝሯን ይዤላችሁ የቀረብኩት። ሌላው ያንኛው ደግሞ በናፍጣ የሚሰራው ታታ አሁናዊ ዋጋው ስንት ነው የሚለውን ለማወቅ ከፈለጋችሁ ኮመንት ላይ የታታ ዋጋ ስንት ነው ብላችሁ ጻፉልኝ፣ እኔም የምሰራላችሁ ይሆናል። ይህችን ተሽከርካሪ አሁናዊ ዋጋዋን ወደ እናንተ ከማድረሴ በፊት ስለ ተሽከርካሪዋ አንዳንድ ባህሪያትን ልግለጽላችሁ። እነዚህ ተሽከርካሪዎች እንግዲህ በሁለት አይነት የሞተር አማራጭ ነው ለገበያ የሚቀርቡት። ይህም የመጀመሪያው አማራጭ እንግዲህ በቢኤስ 6 4 ሲሊንደር ፔትሮል እንዲሁም በሁለተኛ አማራጩ ደግሞ ሲኤንጂ ኢንጂን ታይፕ። በእነዚህ አይነት በሁለት አማራጮች ነው ለገበያ የሚቀርቡት። እነዚህ ተሽከርካሪዎች እንግዲህ የፈረስ ጉልበታቸውን ስንመለከት ወደ 1196 ሲሲ ነው። ይህም ብዙ ጊዜያት እንግዲህ ወደ እናንተ በ1.2 ሲሲ እያልን ስናቀርብ የነበረው ትክክለኛ ከፋብሪካ የሚወጡበት የፈረስ ጉልበታቸው 1196 ነው። እነዚህ ተሽከርካሪዎች እንግዲህ ይህ የፈረስ ጉልበት የሚያመነጨው 72 በ96 ሆርስ ፓወር ሲሆን ባለ 5 ስፒድ ማኑዋል ትራንስሚሽን የተገጠመላቸው ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች እንግዲህ ከፋብሪካ ምን ያክል ዕቃ እንዲጭኑ ተደርገው ነው የሚወጡት? እስከ 15 ኩንታል ሲሆን አገራችን ላይ እንደምታውቁት ከፍ ያለ ጭነትን ስለምንጭናቸው እስከ 25 ኩንታል ድረስ የሚይዙ ተሽከርካሪዎች ናቸው። ያ ማለት በቢኤስ 6 4 ሲሊንደር ፔትሮል 740 ኪሎ ግራም ሲሆን ሲኤንጂ ኢንጂን ታይፕ ደግሞ በ625 ኪሎ ግራም ለገበያ ይቀርባሉ ማለት ነው። እነዚህ ተሽከርካሪዎችን ሳልቫቶቹን ፉል ለማድረግ እስከ 35 ሊትር የሚይዙ ሲሆን የሚጠቀሙት የነዳጅ አይነት ደግሞ ቤንዚን ነው። እነዚህ ተሽከርካሪዎች በሊትር ከ18 እስከ 20 ኪሎ ሜትር ይጓዛሉ የሚባል የተለምዶ አነጋገር አለ። እኔ ግን እስከ 18 የሚለውን ነው የሚይዘው። በእርግጥ እነዚህ ሁለቱ ተሽከርካሪዎች ማለትም ሱዙኪ ሱፐር ኬሪ እና ይህንኛው ደግሞ ታታው ከሁለቱ የትኛው ይሻላል የሚለውን ወደ መጨረሻ ላይ እናንተ መግዛት ያለባችሁን እጠቁማችኋለሁኝ። ታዲያ ይህ ተሽከርካሪ አሁን ላይ በባንክ አማራጭ የሚሸጥበት ዋጋን ብቻ ልንገራችሁ እንጂ የባንኩን ባትጠቀሙት ይመከራል። ያ ማለት 50% በባንክ አማራጩ 1,700,000 ብር ቅድመ ክፍያ ከፍላችሁ ቀሪውን 1,700,000 ብር በባንክ እናያይዛለን የሚሉ በርካታ የመሸጫ ቦታዎች አሉ ማለት ነው። ስለዚህ የተጋነነ ልዩነት ስላለው በካሽ ብትገዙ ይሻላል። በካሽ ደግሞ አሁናዊ ዋጋ ዛሬ ሰኔ 18 2018 አሁን ላይ የመኪና ዋጋ ነጋዴዎች እንግዲህ ጭማሪ ማድረጋቸውን በተለያዩ ቪዲዮዎች እየሰራሁላችሁ እገኛለሁ። ይህም ተሽከርካሪ አሁን ላይ ከቦታ ቦታ ልዩነት ቢኖራቸው ከ3 ሚሊዮን ብር ጀምሮ ለገበያ መቅረባቸውን ተመልክተናል ማለት ነው። ያ ማለት እንግዲህ ከወር በፊት ከሰጧችሁ መረጃ አንጻር የ300,000 ብር አካባቢ ጭማሪ ተደርጎበታል ማለት ነው። ሌላው ደግሞ በዚሁ አጋጣሚ በተለያዩ አካባቢዎች በተለይ ደግሞ በሶማሌ ክልል ደግሃቡር በሚባል አካባቢ በ370,000 ብር በ470,000 ብር እያሉ በፌስቡክ እንዲሁም በቲክታክ ብዙዎችን እያጭበረበሩ ነው። ያ ማለት 70,000 ብር እና 100,000 ብር ቀብድ አስገቡ ይላሉ። ሙሉ ፕሮፖዛሉን ስለሚሰጧችሁ ደግሞ ፈጽሞ የምትተማመኑበት ሁኔታ ላይ ትደርሳላችሁ። ስለዚህ ምንም አይነት ነገር በተለይ ደግሞ ዋጋው
እጅግ በጣም አነስተኛ መሆኑን እያያችሁ ገንዘብ የምታስገቡ ግን ምናችሁን እንደሚያማቸው ብቻ በጣም አዳጋች ይሆናል። ስለዚህ ከፍተኛ ጥንቃቄ አድርጉ። በፍጹም በሶሻል ሚዲያ ላይ በዚህ ዋጋ የሚለቀቅን ምክንያትና መሰረተ ቢስ መሆኑን ማወቅ ይኖርባችኋል። ሌላው እንግዲህ ከሁለቱ የሞተር አማራጮች የትኛውን ብትገዙት ይመረጣል? ያ ማለት በBS6 ወይንስ በCNG? በተለይ እነዚህ ሁለቱ የሞተር አይነት አማራጫቸው የመጀመሪያው 740 ኪሎ ግራም መሸከም የሚያስችል ሲሆን ሁለተኛው 625 ኪሎ ግራም ነው። ያ ማለት በሚጭነው ኪሎ ግራም ራሱ መለየት ትችላላችሁ። ስለዚህ እናንተ በBS6 4 ሲሊንደር ፔትሮል እሱን ብትገዙት ተመራጭ ይሆናል። በተጨማሪም ደግሞ ከነዚህ ከሁለቱ እንዳልኳችሁ ከታታና ከዚህኛው ከሱዙኪ ሱፐር ኬሪ የትኛውን ብትገዙ ይሻላል? ገጠራማ አካባቢ ለምትሰሩ ማለትም በተለይ በውጭ ሀገራት ሆናችሁ ገንዘባችሁን ልካችሁ እነዚህን ተሽከርካሪ መግዛት ለምትፈልጉ ገጠራማ አካባቢ ከሆነ ጥንቃቄ አድርጉ። ያ ማለት በናፍጣ የሚሰራውን ይህንኛውን ተሽከርካሪ ብትገዙት ይመረጣል። ያ ማለት ታታውን ማለት ነው። ነገር ግን ከተማና አካባቢ ላይ ለመስራት ለሸቀጣ ሸቀጥ እንዲሁም ደግሞ የተለያዩ እቃዎችን ከተማ ላይ ለማጓጓዝ ይህኛው ሱዙኪ ሱፐር ኬሪ የተለያዩ ፊውቸሮች ስላሉት እሱ ተመራጭ ይሆናል ማለት ነው። ስለዚህ ለምትገዙበት አካባቢ መጀመሪያ ማጥናት ይኖርባችኋል። ለገጠራማ አካባቢ ያንኛው በናፍጣ የሚሰራው ታታ እጅግ በጣም ጠንካራ እንዲሁም ደግሞ እንግልትን መቻል የሚችል ተሽከርካሪ ስለሆነ የምትገዙበትን አማራጭ መጀመሪያ ማወቅና መጠንቀቅ ይኖርባችኋል ማለት ነው። ከሰሞኑ እንግዲህ የመኪና ዋጋ እጅግ ባልተጠበቀ ሁኔታ ሁሉም ተሽከርካሪዎች እንግዲህ ዋጋቸው ጨምሯል። በተለይ ኢትዮጵያ ውስጥ ያሉ ነጋዴዎች በራሳቸው ቁልፍ የመኪና ገበያን እየተቆጣጠሩ ሲፈልጉ ይጨምራሉ፣ ሲፈልጉ ይቀንሳሉ። እንዳሻቸው ስለሆነ ሀይ የሚላቸው አካል መጥፋቱ እጅግ በጣም ያሳስባል። በዚህ ሳምንት ውስጥ ብቻ እንግዲህ በአንድ ተሽከርካሪ ላይ እስከ 3 ሚሊዮን ብር አካባቢ ጭማሪ የታየበት ሁኔታ እየተመለከትን ነው። እኛም ቪዲዮ እየሰራን ነው። ስለዚህ አሁን ላይ ምንም አይነት ተሽከርካሪ አትግዙ የሚለውን ነው እኛ እንደ ባለሙያ ሪከመንድ የምናደርገው። ምክንያቱም ሙሉ በሙሉ ገበያው ሲቀዛቀዝና ጸጥ ሲል ከመሸጉበት ተሽከርካሪዎችን ወደ ገበያ ለማውጣት ስለሚችሉ ይህንን ከግንዛቤ ውስጥ አስገቡ ለማለት ያክል ይወዳለሁ። ሁላችሁም እንግዲህ ቪዲዮን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጣል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።